መድኃኒት በውስጣቸው ምን ኬሚካል እንደሚይዙ ልንገራችሁ። መድኃኒት በተለያየ መልክ ኢን ቫሪየስ ዶዜጅ ፎርም ይዘጋጃል። ለምሳሌ በፈሳሽ፣ በካፕሱል፣ በታብሌት ወይም በእንክብል ይዘጋጃል። ታዲያ እነዚህ መድኃኒቶች በውስጣቸው ብዙ ኬሚካሎችን ይይዛሉ። በዋናነት በሁለት ዋና ክፍሎች ይከፈላሉ። የመጀመሪያው ፈዋሽ ንጥረ ነገር ወይም አክቲቭ ኢንግሪዲየንት እንለዋለን። የሁለተኛው ደግሞ ኤክሲፓንት የምንለው ነው። ፈዋሽ ንጥረ ነገር ወይም አክቲቭ ኢንግሪዲየንት የምንለው የመድኃኒትነት ባህሪ ያለው ወይም ፋርማኮሎጂካል አክሽን ያለው ወይም በሽታውን ትሪት ሊያደርግ የሚችለው ኬሚካል ማለት ነው። የሁለተኛው ደግሞ ኤክሲፓንት የምንለው ሲሆን ኤክሲፓንት የምንለው ደግሞ ምንም የመድኃኒትነት ባህሪ የሌለው ወይም ፋርማኮሎጂካል አክሽን የሌለው ነገር ከፈዋሽ ንጥረ ነገር ወይም ከአክቲቭ ኢንግሪዲየንት ጋር ሚክስ ነው ብዙ ጥቅም የሚሰጡ እና ኤክሲፓንት የምንላቸው አይነታቸውም በጣም ብዙ ናቸው። ለምሳሌ አንድ ታብሌት ሲሰራ የአክቲቭ ኢንግሪዲየንት ነገር ኬሚካል መጠኑ በጣም ትንሽ በማይክሮግራም ወይም በሚሊግራም የሚመዝን መጠን ያለው ነው። ታዲያ በዚህ ትንሽ መጠን በመድኃኒት ማምረቻው ፋብሪካ ወይም ማሽን አስገብቶ የሚፈለገውን ቅርጽ ይዞ መውጣት አይቻልም። ስለዚህ ለምሳሌ ከኤክሲፓንት ውጭ መጠኑን ለመጨመር የሚጨመሩ በልኪንግ ኤጀንት የሚባል ይጨመርበታል። ሁለተኛው ደግሞ መድኃኒቱ እንዳይፈረካከስና እንዳይቦት እርስ በርሳቸው እንዲያያዙ የሚያደርግ ደግሞ ባይንዲንግ ኤጀንት የሚባል ይጨመራል። ሌላኛው ደግሞ መድኃኒቱን ደግሞ ከወሰድነው በኋላ በሰውነታችን ውስጥ ወይም ጋስትሮኢንተስታይናል ሰውነታችን ውስጥ ከገባ በኋላ ተፈረካክሶ የሚፈልገውን ጥቅም እንዲሰጥ የሚያደርግ ደግሞ ዲስኢንተግራንት የሚባል ኬሚካል ይጨመራል። ታዲያ አንድ መድኃኒት ስታዩ እነዚህም ሁሉ እና ሌሎች ያልጠቀስኳቸው ኤክሲፓንት ብዙ አይነት ኤክሲፓንት በውስጥ ያለና ለምሳሌ አንድ መድኃኒት ለምሳሌ ፓራስታሞል 50 ሚሊግራም የሚል ብታዩ 50 ሚሊግራም ማለት ያን የሚታየው ሁሉ 50 ሚሊግራም ማለት አይደለም። 50 ሚሊግራም ማለት አክቲቭ ኢንግሪዲየንት ወይም ፈዋሽ ንጥረ ነገር በዛ ውስጥ ያለው መጠን እንጂ ያን የሚታየው ሙሉ ለሙሉ 50 ሚሊግራም ማለት አይደለም።